ሰላም ውድ የዩቲዩብ ቤተሰቦቼ ታጋሽ ሴት ነኝ። እንዴት ከረማችሁ? እንዴት አለፈ ሳምንቱ? ዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ። አንድ ለተስፍሽ፣ ሁለት ደግሞ ከኔ ጋር የተማራችሁት እህት ወንድሞቼ፣ ለእናንተም ምስጋና ያስፈልጋል፣ ለተስፍሽም ምስጋና ያስፈልጋል። በመጀመሪያ ተስፍሽ ከልብ አመሰግናለሁ። እንዳንተ ቀና ልብ ያለው ሰው ማንም የለም። ሰለቸኝ ሳትል ደከመኝ ሳትል ቲክቶክ ላይ ዩቲዩብ ላይ ፌስቡክ ላይ ኢንስታግራሙ ላይ አንተ ብቻ ነክ እያሳየህን ያለው ማንም እያሳየን አይደለም። ማንም ለቀናነትህን በጣም አመሰግናለሁ። እንዳንተ ኢትዮጵያ ውስጥ ታዋቂ ቲክቶከሮች ታዋቂ ዩቲዩበሮች እንዳንተ እንደዚህ ዋጋ ቢከፍሉላቸው ለሀገራቸው ልጆች 20 እና 30 አመት ሰው ከሀገሩ ርቆ አይኖርም ነበር። 30 አመት ከሀገራ አንድ ሴት 30 አመት ርቃ አትኖርም ነበር ከሀገሯ። ግን ቀና ልብ የለም። አንተ ብቻ ነህ። ይሄንን እንደዚህ አድርጉ ሰለቸን እንኳን እኮ አትለንም ተስፍሽ። በቃ ይሄ ነገር ኧረ በቃኝ አትልም። አንዱ ሲል አንዱና ታሳየናለ፣ አንዱ ሲል አንዱ ታሳየናለ። ቪዲዮ ቀርጸ የምታሳየን አንተ ብቻ ነህ። ማንም እያሳየን አይደለም። ለሱ በጣም አመሰግናለሁ ከልብ። ታዋቂ ቲክቶከሮች ልቦና ይስጣችሁ። የምሬን ነው። የምር እናንተ ቀና ልብ ቢኖራችሁ፣ እናንተ ቀና ልብ ለኛ እንደዚህ ዋጋ ብትከፍሉልን፣ እኛ እኮ ከሀገራችን የናክል አመት ርቀን አንኖርም። እያማረን ሁሉ ነገር እያማረን እናታችን እየናፈቀችን አባታችን እየናፈቀን ይሄናክል አመት የምንኖረው ያው በቃ ምን አለን ምን ይዘን እንገባለን ብለን ነው። ለሱ ግን አሁን መፍትሄ አግኝተናል። ተስፍሽን አግኝተናል። ተስፍሽ በጣም እናመሰግናለን። የምሬን ነው እናመሰግናለን። በምስጋና ልጨርሰው ይሄን ቪዲዮ እናመሰግናለን። እህት ወንድሞቼ ደግሞ እዛ ውስጥ ያለችሁት ሰለቸኝ ሳትሉ ደከመኝ ሳትሉ እያንዳንዱ ሰው የሚመጣው ሰው እንደምታዩት ቪዲዮ እየቀረጻችሁ እየላካችሁ እሱም ሰለቸኝ ሳይል ጠዋት እያስተማረን ማታ እያስተማረን እንዳንተ ማን ነው ዋጋ የሚከፍልላት? የአረብ ሀገር ያለች ሴት ማን ነው ዋጋ የሚከፍልላት? ማንም እኮ እየከፈለላት አይደለም። ብቻ የምሬን ነው። ብቻ እናመሰግናለን። ይሄ ነው ማለት እንፈልግ you